ስጸልይ ሐሳብ ይበዛብኛል፣ ሰውነቴ ይደክማል። ኢትስ ኦኬ፣ ምንም አይደለም። ካስፈለገ ተንበርክካችሁ ተኙ። ምንም ካለ መጸለይ፣ ምንም ካለ መንበርከክ ተንበርኮ መተኛት ይሻላል። በእውነት ነው የምነግራችሁ። ምክንያቱም እግዚአብሔር ዓላማችሁን ያያል፣ ልባችሁን ያያል። አሜን ነው ወገኖቼ ሆይ። ማን ያውቃል? በተኛችሁበት ጥሩ ህልም ታልሙ ይሆናል እዛው። ምንም ካለ መጸለይ ይሻላል። በጸሎት ጽኑ። በጸሎት የማይለወጥ ይለወጣል። ያልተሸነፈ ይሸነፋል። ያልሄደ ችግር ይሄዳል። በውይይት በምክክር በንግግር ያልተፈወሰ ያልተመለሰ ነገር በጸሎት ይመለሳል። በጸሎት ይላሉ የሚጠቅሱ ሰዎች። የማይቻል ይቻላል ሲሉ አላያችሁ ወይ? ግድግዳ ላይ የሆነ ቦታ የማይቻል በጸሎት ይቻላል። ስለዚህ እንጸልይ። አሜን ወገኖቼ ሆይ፣ በጸሎት እንጽና። ለመጸለይ የድሮ ክርስቲያንና የአሁኑ ክርስቲያን ብሎ መለየት ይገርማል በጣም። የድሮ ክርስቲያን አንድ አምላክ፣ የአሁኑ ክርስቲያን ሌላ አምላክ ያለው አይመስልም? ለመጸለይ የድሮ ክርስቲያን መሆን በግድ አያስፈልግም፣ ወይም የአሁኑ መሆንም በግድ አያስፈልግም። ክርስቲያን ሁሉ አቅሙ በፈቀደ ባገኘው ጊዜ ምን መሆን አለበት? እስቲ በሉ አንድ ላይ መጸለይ አለበት። የክርስቲያን አንድ ስራው መጸለይ ነው። ጸሎት ማቆም በገዛ እጅ አፍና አፍንጫን አፍኖ አየር መከልከል ማለት ነው። እሱ ደግሞ ምን ለመሆን